ቤተክርስቲያን በምድር ያለችው ምድራዊ መንግስትን ለመመስረት አይደለም። ልክ ነው። የመንግስት ሰዎች ወንጌል እንዲሰሙ እንፈልጋለን። ጌታ ኢየሱስ ክርስቶስን እንዲያምኑ በጽድቅ እንዲኖሩ እንፈልጋለን እንጂ መንግስትን ቤተክርስቲያን እንዲያደርጉት አይደለም የኛ ጥሪ። ሚዲያ ውስጥ አርት ውስጥ ያሉ ሰዎች ስኪላቸው ምናቸው ለእግዚአብሔር ክብር እንዲጠቀሙ እንጂ ኢኮኖሚውን ቢዝነሱን በሙሉ እንዲቆጣጠሩ አይደለም። ይሲ ምድራዊ የመንግስት የመመስረት ነገር ሳይሆን እኛ የእግዚአብሔር መንግስት ነው የምናሰፋው። በሁሉም ቦታ ወንጌልን ሰብከን ሰዎች ተለውጠው የሚሰሩትን የትኛውን ፕሮፌሽን ስራ እንደ ክርስቲያን እንዲሰሩት ነው እንጂ ምድርን ለመቆጣጠር ለመግዛት ፖለቲካ ፓርቲ አይደለንም። የፖለቲካ አጀንዳ አይደለም ያለን። እና እነዚህ ሰዎች አንድ አምቢሽናቸው ምናምን ስታይ እኮ ይነግርሃል እኮ እና ብር እንዴት መቆጣጠር እንደሚፈልጉ ቢዝነሱ ላይ ያላቸው ስለ ገንዘብ ያላቸው ስለ ስልጣን ያላቸው አመለካከት እዛ ላይ እንዴት አግሬሲቭ እንደሚሆኑ ስታይ በቃ የመቆጣጠርና እንትን የማድረግ ነገር ያንን ነው ሊሰብኩ የሚፈልጉት። የኛ ጥሪ ወንጌል መስበክ ነው። ኢየሱስ ክርስቶስ ጌታ እንደሆነ አዳኝ እንደሆነ የምድር ገዢ እንደሆነ እውነተኛ ጽድቅ እውነተኛ ቅድስና ሰላም ያለበት መንግስት የሚመሰረተው ኢየሱስ ክርስቶስ ሲመለስ ነው እንጂ በእኛ ጥረት ምድር ተቀይራ ቢዝነሱን ኢኮኖሚውን ምናምኑን ተቆጣጥራ ቤተክርስቲያን በሐዋርያትና በነቢያት መሪነት እንትን ትሆናለች የሚል ነገር የለንም። ስለዚህ እንዲሁ ሲምፕል ይመስላል፣ ግን አካሄዱ እንደው መንገዱ ወለል ብሎ ቢከፈትለት ምን አይነት አዝማሚያ እንደሆነ ማየት እንችላለን። ከዋናው ተልኳችን የሚያስጥለን ነው። እነዚህ እኮ አዳዲስ ሐዋርያት ምናምን የሚባሉትን እኮ ቁጭ ብሎ መስማት ነው። ስለምን እንደሚሰብኩት እነዚህ ነቢያት የሚባሉት ስለምን እንደሚያወሩት ስለ ገንዘብ ነው የሚያወሩት፣ ስለ ስኬት ነው የሚያወሩት። ቢዝነስ እንዲሆንልሃል ነው፣ ይሳካልሃል ነው፣ ትጠረምሳለህ እንዲትሆናለህ ነው። ምድራዊ የሆነ ተጀምሮ እስኪያልቅ ድረስ በምድራዊ አጀንዳ የሰዎችን አእምሮ መያዝ ነው። እኛ ለምድራዊ አገልግሎት ለምድራዊ ኑሮ አይደለም። በምድር ውስጥ ጽድቅ ኑሮ ኖረው እግዚአብሔርን አስከብሮ እንዲያልፍ ክርስቶስን መስሎ እንዲያልፍ ነው እንጂ ለመስበክ የተጠራ ነው። ይሄ ዓለም የሚሻኮትበት ለምን ቤተክርስቲያን መምጣት ያስፈልጋል? ለቢዝነሱ ለምኑ ከሆነ ቢዝነሱ የሚያስተምሩ ምናምን አሉ አይደል እንዴ? ስለዚህ ምድራዊነትን ስጋዊነትን ይሄ በሚያልፈው ነገር ላይ ከክርስቶስ ከመስቀሉ ላይ ሰዎች ትኩረታቸውን እንዲያነሱ ነው። ሽፋኑ ሃይማኖታዊ ይመስላል እንጂ እግዚአብሔርን ክርስቶስን የመስበክ ምናምን ይመስላል እንጂ ጠጋ ብለህ ስትሰማው ምንም ክርስቶስን የሚያገን ነገር የለውም። እነዚህ ቤተክርስቲያን የሚሄዱ ሰዎች ራሳቸውን መጠየቅ ያለባቸው ነገር አለ። እነዚህ ሰዎችን እየተከተሉ ሲሄዱ ከጌታ ጋር አጣብቀዋቸዋል ወይ? ክርስቶስን አሳይተዋቸዋል ወይ? ጌታን ይበልጥ እየወደዱት መጥተዋል ወይ? አሁን ሀገራችን ላይ ኢኮኖሚ ችግር አለ። እስቲ የገንዘብ ችግር ያለባችሁ አስቤዛ የሚቸግራችሁ ብል 70-80% እኮ ኦልሬዲ የአስቤዛ የምን ችግር ያለበት ሰው ነው። ህመም ምናምን ብትል ብዙ ሰው ህመም አለበት። እነዚህ የሰው ቁስል የሆኑ የሰው ጊዜያዊ ኒድ የሆኑት ነገሮች ላይ ነው ፎከሳቸው። በዛ አርገው የሰዎችን አቴንሽን ይዘው ለዚህ ለምድራዊ ነገር ቅድም ጌታ ምግብ ስለበላችሁ ነው የመጣችሁት እንዳለው አይነት በዛ ሰዎችን የሚሰበስቡ ሰዎች ናቸውና ይሄ ኒው አፖስቶሊክ ሪፎርሜሽን የሚባለው በቃ ይሄ ምድራዊውን ነገር እያጎላ የእግዚአብሔርን መንግስት የመናፈቅን ነገር እያጠፋ መጽሐፍ ቅዱስ እኮ ማቴዎስ 6:33 አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ሌላው ይጨመርላችኋል። ይሄኛው ግን አስቀድማችሁ ምድራዊውን ምናምን ብልጽግናውን ፈልጉ አይነት ነው እና ሃይማኖትን እምነትን ያንን ለማግበስበስ ተጠቀሙበት እኮ ነው። ጌታንም የጌታን ስም የሚጠራው ምናምኑንም ሀብት ለማካበት ይሄ ቃል እምነትም እኮ በቃ ክሌም እያረክ ምናምን እያልክ የጌታን ስም እየተጠቀምክ ለራስህ መጠቀም ያርገው እኮ ነው እንጂ ጌታህ ነው እሱ ለሱ ተገዛ ለሱ ስትኖር የሚያስፈልገን ሁሉ ይሰጣል። ተገልብጧል፣ ወንጌሉ ተገልብጧል። እና እነዚህ አይነት አዝማሚያዎች በጣም በጣም አደገኛ ናቸው። አንዳንዱ በጣም በህዋህነት ቃልዮት እነዚህን መቃወማ የእግዚአብሔር መንፈስ መቃወም ጸጋ መቃወም ምናምን ይላል። መብሰል አለበት፣ ምእመኑ መብሰል አለበት። ይሄ ቃልዮት ብቻ ሳይሆን ይሄ መጽሐፍ ቅዱስ የሚያምን ጌታ አማኝ የሆነ ሁሉ እነዚህ ነገሮች አትኩሮ ማየት አለበት። የተጠራሁት ለምንድን ነው? ወንጌል ምንድን ነው? ማን እንዳገለግል ነው? ለምንድን ነው የተጠራሁት? እነዚህ ሰዎች የሚያስተምሩት ነገር ይሄንን ነው ወይ ብሎ ሰው መጠየቅ አለበት። ስለዚህ በጣም አደገኛ የሆነ
አዝማሚያው መቋጫ ካልተደረገለት ገደብ ካልተደረገለት በስተቀር የቤተ ክርስቲያንን ሕልውና የሚንድ ለነሱ በጣም ተስማሚ ነው። በጣም ይበለጽጋሉ፣ በጣም ሀብታም ይሆናሉ። ከተማ ለከተማ እየዞሩ በአጀብ እየሄዱ ምናምን እያሉ ሊከብሩ ይችላሉ። ያ ግን በቤተ ክርስቲያን ውድቀትና ኪሳራ ላይ የተመሰረተ ቢዝነስ ነው የያዙት። ይህንን የዋህ ሆነን ማሳለፍ እንደ መሪዎች በጌታም ዘንድ የሚያስጠይቀን ነገር ነው። ስለዚህ ቦልድ ሆኖ የቤተ ክርስቲያን አገልጋዮች፣ መሪዎች፣ መጋቢዎች እነዚህ ነገሮች ገልጦ ማስተማር፣ ማስጠንቀቅ የግድ በጣም አስቸኳይና አንገብጋቢ ነገር ነው ብዬ ነው የማስበው።